በጣም የሆርሞናል ኢሹዎችም በጣም ሌላ ጊዜ ዲስከስ እናደርግበታለን። በሌላ በኩል ግን መናገር የምፈልገው ነገር እቺ ልጅ አንተ እዚህ ጊዜ ሲኖራቸው በሌላ ፕላትፎርም በሌላ ስልክ እያየው ነበርና በጣም አዝኛለሁ። እውነት ለመናገር የምትናገራቸው ነገር በጣም ያሳዝናሉ። ሆሊስቲክ የሆነ አፕሮች ያስፈልጋል። ያንተን ፕላትፎርም እኔንም ፎሎ ቢያደርጉኝ እንደዚህ አይነት ችግር ያለባቸው ሰዎች ያናግሩኝ በየትኛውም ሰዓት። ስፔሻሊ ውጭ ሀገር ያላችሁ ሰዎች ብዙ ኤክስፔሪንሶች አሉኝ ቴዲ። እውነት ለመናገር በዚህ ፕላትፎርም ላይ በእናንተ ከሌሊቱ 9 ሰዓት ላይ 10 ሰዓት ላይ ደውለው የሚያማክሩኝ ሰዎች አሉ በእንደዚህ አይነት ሲሪየስ የሆኑ ጉዳዮች ላይ ማለት ነው። እና እምልህ የሆነ ሰው ያስፈልጋቸዋል። በኔ ቲም ውስጥ ሳይካትሪስቶች አሉ፣ ሳይኮሎጂስቶች አሉ። እኛን ኮንሰልት ማድረግ ይችላሉ። እኔን ደግሞ ፎሎ ቢያደርጉኝ ደግሞ ኦንላይን ላይ በዚህ ጉዳይ ላይ የሚሰሩ በተለይ አሜሪካ የሚገኙ ካናዳ የሚገኙ በዚህ ጉዳይ ላይ የሚሰሩ ሰዎች አሉ። ኢትዮጵያ ውስጥም ይህም ፕላትፎርም ቅድም አያና እንዳለው የግዴታ ነው ማድረግ ያለብን። ደግሞ በዚህ ፕላትፎርም ላይ ብዙውን ጊዜ አይተው ከሆነ ፎሎ ስታደርጉ ሌላው ጀነራል ፖፑሌሽን ደግሞ የምነግረው ነገር ፎሎ ስታደርጉ የሚሳደበውን የሚያንጓጠውን ብቻ ሳይሆን ባለሙያዎችም ብዙ አሉ። ባይዘዌ ቤታቸውን ከፍተው ዌል ትሬንድ የሆኑ ሰብስታንስ ያላቸው ሳይካትሪክ ሳይኮሎጂስቶች አሉ። 10 ሰው 20 ሰው የሚከተላቸው ቴዲ። በነገራችን ላይ እውነቴን ነው የምነግርህ፣ 10 ሰው 20 ሰው የሚነግራቸው እነዛን ሰዎች ዴም አድርገዋቸው ቢናገሯቸው። ግን ሰው የሚሰማው የትኛውን ነው? የሚሳደበውን ወደ ጭንቅላታችን የሚገባውን ነገር ማየትም አስፈላጊ ነው የሚሆነው። አንዳንዴ ሁል ጊዜ ቧልትና እንትን ብቻ አስፈላጊ ላይሆን ይችላል እና የምትሄዱበትን ቦታ ማወቅ። ኢንፋክት እቺ ልጅ ቀደም ብሎ ሴቭ ማድረግ ይቻላል። አጠገቡ ያሉ ሰዎች እና እሷን ኢቫሉዌት የሚያደርጉ ሰዎች የባለሙያ እገዛ አስፈላጊ ቢሆን ደግሞ የሜዲኬሽን እገዛ ቢያስፈልጋትም ጥሩ ነበር ያስባለው። ግን ለእንደዚህ አይነት ኬዞች በጣም ተጋላጭ የሆኑ ቅድም 3 ፖይንት እንደተናገረው ነው አሜን የተናገረችው የመጥሪያ ደውል ነው ለአብዛኞቻችን ማለት ነው። እና ስፔሻሊ እንደዚህ አይነት ችግር የሚያጋጥማቸው ሰዎች እኛም ፎሎ በማድረግ እኛም ቤት እንከፍታለን፣ ዲስከስ እናደርጋለን። ቁጭ ብለን ጊዜያችሁን አልወሰድባችሁ። ሜንታል ኢሹ ከተለያዩ የጤና ችግሮች ጋር የሚገናኙ ነገሮች ናቸው። ባይዘዌ የሜንታል ኢሹ ቴዲ የጭንቅላት ጉዳይ ብቻ አይደለም። ሰዎች ብዙ ጊዜ ጭንቅላት ብቻ ነው የሚያስቡት አይደለ? ኖ ጭንቅላት ብቻ አይደለም። በነገራችን ላይ ሲስተም ዋይዝ የሆነ አፕሮች ነው የሚያስፈልገው ቴዲ። ሰዎች ሲያስቡ አሁን ሜንታል ኢሹ ዲፕሬሽን በለው ባይዘዌ ቴዲ ላይክ አንዛይቲ በለው ኢቨን ስኪዞፍሬኒያን በለው ባይፖላርም በለው። እንግዲህ አሁን እነዚህ ሜዲካል ተርሞች ስለሆኑ በአማርኛ ትርጉም የላቸውም። ግን በአጠቃላይ የጤና የአእምሮ ችግሮች አሁን የነገርኩን ጨምሮ ኢቨን ልብስ አውጥተው ራሱ መንገድ ላይ የሚሮጡትም ሲቪር የሆነ ስኪዞፍሬኒያም ያላቸውን ሰዎች የጭንቅላት ብቻ ጉዳይ አይደለም፣ የሲስተም ጉዳይ ነው፣ የኒውትሪሽን ጉዳይ ነው። የብዙ ኢንተግሬትድ የሆነ አፕሮች ያስፈልገዋል። ስለዚህ ስፒሪቹዋሊም ኒውትሪሽናሊም ብዙ ነገሮችም አብሮ ይገባልና አይ ቲንክ ጊዜ ቢኖረ ሰፋ አድርገን በተለይ ውጭ ሀገር ያሉ ሰዎች በሜንታል ኢሹ የሚሰቃዩ ሰዎች ከኒውትሪሽን ጋር ከስፔሻሊ ደግሞ አንድ ሰብስታንስ ሳንናገር ቦርድ እኔ ራሱ ቅር ይለኛል ቴዲ። ስፔሻሊ ቫይታሚን ዲ ዴፊሽንሲ በጣም ከፍተኛ የሆነ ከጤና ጋር ይገናኛል። ኖርማሊ በጣም ከፍተኛ የሆነ ማለት ነው። እና ቫይታሚን ዲ ስፔሻሊ ውጭ ሀገር የምትኖሩ ሰዎች ከፀሐይ ጋር ከምግብ ጋር ያለውን ነገር ታውቁታላችሁ። እና ቤዝ ላይን እሱ መታየት አለበት እና እሱም በጣም አስፈላጊ ነው። ይህንን ለመናገር ወዳለው ሌላ ጊዜ ሰፋ አድርገን በደንብ ዲስከስ እናደርግበታለን። ሮሉ ግን ባጭሩ እዚህ ላይ ላብቃ። ያው ሀዘን ስለሆነ ብዙ ሳይንስ ነገር መናገርም ፍትሃዊ ብዬ አላስብም። ስለዚህ እዚህ ላይ ያበቃለሁ። መጽናናትን ወዳለው ለቤተሰቦቿ፣ ለእኛም በጣም አዝነናል። አመሰግናለሁ ቴዲ ለምታደርገው ነገር። ባለፈውም ገብቼ ነበር አንተ ጋር፣ ያው አልተመቸም። ሲመች የሆነ ቀን ብታሳውቀኝ ሰፋ አድርገን ስለ ሜንታል ኢሹም ሌሎች ጉዳዮችም ዲስከስ እናደርጋለን። ቫይታሚን ዲ 3000 በጣም ትንሽ ናት። 3 ነጥብ ቫይታሚን ዲ 3000 በጣም ትንሽ ናት። 1000 በጣም ትንሽ ናት። ከ5000 እስከ 10000 መሆን አለበት። 1000 በጣም ጩጬ ናት፣ ትንሽ ናት። ቴንክ ዩ ቴዲ። ክብራትና ክብራን
እንዲህ ነው ውይይት መሆን ያለበት። በጣም ጥንቃቄ ያስፈልገዋል። ለዛ ነው ሰዎችን መርጬ ያስገባሁላችሁ እንዴት ማድረግ እንዳለብኝ ስለማቅ ማለት ነው። የህግ ሰዎች አሉ፣ የጤና ሰዎች አሉ፣ ኃላፊነት የሚሰማቸው የምናከብራቸው የምንወዳቸው ጓደኞቻችን ፖለቲከኞች አሉ። ፌሚኒስቶች አሉ። ምናልባት አሜን አረሉ እሷን ራሷን እነዛ ትግለጽ አላውቅም። በጣም ግን ለሁላችሁ እውቀት የሚሆን ነገር ነው የተናገሩት። ለሴቶች ክብር ይገባል፣ ምንም ጥያቄ የለውም። በተደጋጋሚ ጊዜ ስለሚደፈሩ ሴቶች ስናወራ በጋብቻው ስለሚሆን ነገር ራሳቸውን ስለሚያጠፉ እኛው ነው እዚህ ላይ የምንዳረጋቸው። መድረኩን የምንይዘው እኛን ፌር አይደለም። ይሄ ግን ሁላችሁም ስለመጣችሁ ይሄ መስተካከል አለበት። የሰለጠነ ማህበረሰብ በተለይ ለሴት ልጆች በሚሰጠው ቦታ ነው የሚለካው ይባላል። ሁላችሁንም ከልብ አመሰግናለሁ። ቀሪ ወሬዎችን ነግራችኋለሁ። ጊዜ እና ጉልበት ካገኘውኝ ፖለቲከኞችን ወደ በኋላ አካባቢ ያስገባለሁ። አያና ዱባለ፣ ቅድስት ዋንጋሪ፣ አሜን 3 ዶክተር ፈይሳ፣ ሁላችሁንም የነበራችሁ በሙሉ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።